አላህ ለሰው ልጆች የሰጣቸውን ማንኛውንም አይነት ኒዕማ የጠበቁ እንደሆነ ኒዕማው ይጸናል፣ የአኼራ ኒዕማ ይከተለዋል። አላህ የሰጣቸውን ኒዕማ ይብዛም ይነስ የግልም ይሁን የጋራ ችላ ያሉ እየናቁ እንደሆነ አላህ በማይፈቅደው መልኩ የተጠቀሙ እንደሆነ አላህ ተባረከ ወተዓላ ይቀይረዋል። ለኢን ሸከርቱም ለአዚደነኩም ወለኢን ከፈርቱም ኢነ ዐዛቢ ለሸዲድ ብላ የሰጠኋችሁን ኒዕማ ያመሰገናችሁ እንደሆነ በሰጠኋችሁ ጸጋ እኔ የምፈቅደውን ያደረጋችሁ ስለሰጠኸኝ አመሰግንሃለሁ ያላችሁ እንደሆነ ጸጋ ላይ ጸጋ ጨምርላችኋለሁ። ያስተባበላችሁና የካዳችሁ እንደሆነ ደግሞ ቅጣቴ ብርቱ ነው ይላል አላህ ተባረከ ወተዓላ። የአላህን ኒዕማ የአላህን ጸጋ መካድ ማለት አንድ አላህ የሰጠንን በራሳችን ጉልበት እንዳገኘ ነው፣ ከቤተሰብ እንደወረስ ነው፣ በድል እንዳገኘ ነው አድርጎ መቅጠር። ሌላኛው ደግሞ አላህ ለማይፈቅደው ዓላማ መጠቀም። የሰው ልጆች አላህ በሰጣቸው ጤንነት፣ በሰጣቸው እውቀት፣ በሰጣቸው ገንዘብ፣ በሰጣቸው ጉልበት አላህ የሚጠላውን ነገር ካደረጉ ጸጋውን አላመሰገኑም ማለት ነው፣ ክደዋል ማለት ነው። አላህ በሰጣቸው ኒዕማ ከአላህ ጋር ተጣልተዋል ማለት ነው። አላህ የሰጣቸውን ደግሞ ወደ ራሳቸው እውቀትና ብልሃት ጉልበት ካስጠጉት በራሴ አቅም ነው ያገኘሁት ካሉ፣ አባት እናቴ ባደረጉልኝ ነው ያገኘሁት ካሉ፣ አላህን ከረሱት የእሱን ጸጋ ለሰዎች ካደረጉ ይሄም የአላህን ኒዕማ ማስተባበር ይባላል። ይህ እንዳይመጣ አላህ ተባረከ ወተዓላ የሰጠንን ኒዕማዎች በልብ አይናችን እንድናያቸው ሁሌ እንድናስታውሳቸው አዞናል። የሰው ልጅ ያለ ምግብ መኖር አይችልም። በቀን 2 3 የምንበላው ምግብ ከየት ነው የሚመጣው? ምንጠጣው መጠጥ ከየት ነው የሚመጣው? ለምን አይም የሰው ልጅ አና ሶበብና አልማአ ሶባ ኢና ሶበብና አልማአ ሶባ የምግብ የመጠጥ መሰረት የሆነው መነሻ የሆነውን ውሃ ማንቧቧትን ያንቧቧ ነው ያፈሰስ ነው የፈጠር ነው እኛ ነን ይላል። ውሃ ከሌለ ህይወት የለም። የተዘራው የተተከለው አይበቅልም፣ አያፈራም። ውሃን ማንቧቧትን አንቧቧን በብዛት እንዳስፈላጊነቱ አፈሰሰን፣ ምድርንም ሰነጠቀን። ثم شققنا الأرض شقا ጥቃቅን ጤፎች፣ ስንዴዎች፣ ማሽላዎች ትልቅ አፈር ለብሰው በማን ቁድራ ነው አፈሩ ተሰንጥቆ የሚበቅሉት የሚያፈሩት? ይሄን ተመልከቱ፣ ልብ በሏል። አና صببنا الماء صبا ثم شققنا الأرض شقا ዝናብን እንዳስፈላጊነቱ አፈሰሰን። ከዛ በኋላ ምድርን ሰነጣጠቀን። ታርሶ ስለተዘራ ብቻ አይደለም የተዘራው የሚበቅለው፣ ለፍቶ ደክሞ አርሶ አደር ዘርቶ ምርት ማይገኝበት ጊዜ አለ። ጭራሽ ማይበቅልበት ጊዜ አለ። በቅሎ ከማበብ ደረጃ ደርሶ ማያፈራበት ጊዜ አለ። አሽቶ መልሶ የሚረግፍበት ጊዜም አለ፣ ሁኔታም አለ። እኛ ነን ምድርን ሰንጥቀን ደካማ የሆኑ ፍራፍሬዎች፣ ጥራጥሬዎች እንዲበቅሉ የምናደርገው። ወአንበትና ፊሃ ሐባ ወዒነባ ወዘይቱነን ወነኽላ ጥራጥሬውን ፍራፍሬውን እምናበቅልላችሁ እኛ ነና። ለእናንተ ብቻም አይደለም፣ መታዕን ለኩም ወሊ አንዓሚኩም ለእናንተም ለእንስሳቶቻችሁም የሚሆኑ መኖና ሳሮችን የምናበቅለው እኛ ነን ይላል። የሰው ልጅ ካልበላ ካልጠጣ ይወድቃል። ለመብላት ለመጠጣት መሰረት የሆነውን ውሃ የሚያፈሰው የሚያፈልቀው የሚያመነጨው አላህ። ይህን ተመልከት። በበላህ ቁጥር አልሐምዱሊላህ አለዚ አጥዐመኒ ወሰቃኒ ወአዋኒ ወከፋን፣ ያበላኝ ያጠጣኝ የሚያስፈልገኝን ሁሉ ያሟላልኝ ማረፊያ መጠጊያ የሰጠኝ ጌታዬ የተመሰገነ ይሁን። ስትተኛም እንደዚሁ፣ ስትነሳም እንደዚሁ፣ ስትለብስም እንደዚሁ አልሐምዱሊላህ አለዚ ከሳኒሂ ሚን ገይሪ ሐውል ሚኒ ወላ ቁዋ። ይህን ልብስ ያለ ጉልበቴ ያለ ብልሃቴ በራሱ አቅም በሱ ፍቃድ ያለበሰኝ ጌታ አላህ የተመሰገነ ይሁን ካልክ፣ ለብሰህ ይህን ዱዓ ካደረግክ፣ ጌታን ካመሰገንክ አላህ ወንጀልህን ይምርሃል። በልተህ ጠጥተህ ወድህም ሞልተህ አልሐምዱሊላህ ካልክ አላህ ይምርሃል። ጸጋን ማወቅ ማመስገን አላህን ስለሚያስደስተው። አንድ የሰው ልጅ ጎርሶ ሲያመሰግን አላህ ይደሰታል። አንድ ውሃ ተጎንጭቶ ፈሳሽ ጠጥቶ አላህን ሲያመሰግን አላህ ይደሰታል ተብሎ አንድ ጉርሻ ጎርሶ አልሐምዱሊላህ ማለት አላህን ያስደስታል። እድሜ ልኩን እየበላ እየጠጣ የተረፈውን እየጣለ ጌታውን ማያመሰግን የደስታውን የጸጋውን ምንጭ አላወቀም፣ ቶሎ ሊነጠቅ ይችላል ማለት። በሌላኛው መንገድ ያ አዩሃ ናስ ይላል፣ እናንተ የሰው ልጆች ሆይ እዝኩሩ ኒዕመተላሂ ዐለይኩም
እናንተ ላይ ያለውን የአላህን ጸጋ አስታውሱ። እናንተ ላይ ያለን የአላህን ጸጋ አስታውሱ ቀን ከሌሊት። ሀል ሚን ኻሊቅን ገይሩላህ ከአላህ ውጪ ሌላ ፈጣሪ አለ እንዴ? የርዙቁኩም ሚነ ሰማኢ ወልአርድ ከሰማይና ከምድር የሚረዝቃችሁ ከሰማይ ዝናቡን ያወረደ በልክ ሳይበዛ፣ ከበዛ ጎጂ ነው፣ ካነሰም ጎጂ ነው። ከምድር ደግሞ ዝናብን ተቀብላ የተዘራውን በብዙ እጥፍ እንድታበቅ በማድረግ ከሰማይና ከምድር የሚረዝቃችሁ ማን አለ? ማንም የለም። ላኢላሃ ኢላ ሁወ ፈአና ቱፈኩን ከአላህ ውጪ የሚያበላ የሚያጠጣ ተቆጥረው ማያልቁ ኒዕማዎችን ጸጋዎችን የሚሰጥ ማንም የለም። ታዲያ እሱን ትታችሁ ወደ ሌላ ዓለም ትሄዳላችሁ። በአላህ ተብቃቁ። በልባችሁም አላህን አመስግኑ፣ በምላሳችሁም አላህን አመስግኑ፣ በተግባሩም አላህን አመስግኑ። በሰጣችሁ መልካም ነገር እሱ የሚወደውን ስሩ። የሰውነት አካላችሁን ገንዘባችሁን አላህ በማይወደው ነገር ወጪ አታድርጉ። አላህ ለሚጠላው ነገር አታውሉ። ወፊ አንፉሲኩም አፈላ ትብሲሩን በራሳችሁስ በነፍሳችሁስ ቢሆን በሰውነት አፈጣጠራችሁስ ቢሆን አታዩም እንዴ? አታደንቁም እንዴ? ጌታችሁን አታመሰግኑም እንዴ? ሙሉ አድርጎ ስለፈጠራችሁ የሰውነት አካላቶቻችሁን ታዛዥ ስላደረገላችሁ። ይሄን ማየት አላህን መውደድን አላህን ማክበርን የተፈጠሩለት ዓላማን ማወቅን ያስከትላል። ራስን ቆም ብሎ ማየት የሰው ልጅን የሚመስል ድንቅ ሙሉ ፍጡር አላህ ለምንድን ይፈጠረው? ለጫወታ ለዛዛታ አሊያ ደግሞ ልክ እንደ በሬ ዱንያን መሬትን ብቻ ምድርን ብቻ ሊያለማ አይደለም። ለቀድ ኹሊቅተ ሊአምሪን ዐዚም ለታላቅ ዓላማን የተፈጠርከው። ለዛም ነው አፈጣጠርህን ሳታይም ወይ ለምን ተፈጠርከስ አታገናዝብም ወይ የሚለው አላህ ፈጥሮን የሰውነት አካላቶቻችን መገጠም ያለባቸው ቦታ ላይ ገጥሟቸው እንዲንቀሳቀሱም ማለስለሻ ዘይት አድርጎላቸዋል። አይነህ ቀኑን ሙሉ የከደንክ ትገልጠዋለህ። አፍህ ምንም ዘይት ሳይጠይቅህ ይንቀሳቀሳል። ምግብ ያላምጣል፣ ምላስህ ይናገራል። ሌሎችም አንጀት፣ ልብ፣ ኩላሊት ስራቸውን ይሰራሉ። ይሄ ሁሉ በአግባቡ ስራ መስራቱ የአላህ ኒዕማ ነው፣ የአላህ ጸጋ ነው። አንዱ አልሰራም ሲል ምንድነው የምትሆነው? በራስህ የደረሰብህ በቀላሉ ታውቃለህ። ካልደረሰብህ አንዴ ብቻ ወደ ሆስፒታል ጎራ ማለት ነው። የጠጡት መጠጥ በሰላማዊ መንገድ ሽንቱ ትርፉ አልወጣም ብሏቸው በሰው ሰራሽ መንገድ በኩላሊት እጥበት የሚሰቃዩ ሰዎችን ስታይ፣ የልብ ችግር ኖሮባቸው የመተንፈስ ችግር ኖሮባቸው በሰው ሰራሽ መንገድ በኦክሲጅን የሚተነፍሱ ሰዎችን ስታይ፣ አይናቸው ጠፍቶ ካሰቡት ቦታ ለመድረስ የሚመራ መንገድ የሚያሳይ ያስፈልጓቸው እግራቸው ታስሮ አሊያ ደግሞ እግራቸው በደረታቸው የተንፋቀቁ የሚሄዱ ሁለት እጃቸው የእጁን በእግር ሲሰሩ የሚኖሩ ሰዎች አሉ። አልሐምዱሊላህ الذي عافاني مما ابتلاك به وفضلني على كثير ممن خلق تفضيلا ይባላል። እንዲህ አይነቱ ሲታይ እንደዚህ አይነት አንተ ላይ ከደረሰ አይነት በላ ችግር ያዳነኝ የጠበቀኝ ጌታ አላህ የተመሰገነ ይሁን። ከብዙ ፍጥረቶቹ ከፍ አድርጎኛል፣ አስበልጦኛል። فضلني ممن خلق على كثير ممن خلق تفضيلا። ሰው ልጅ የሰውነት አካላቶቹን ብቻ በማየት ማታ ተኝቶ ጠዋት ሲነሳ አካላቱ ሁሉም ስራቸውን እየሰሩ ከሆነ ከልብ አልሐምዱሊላህ ለማለት አላህን ለማመስገን ይሄ ብቻ በቂ ነው። የዕለት ጉርስን ማግኘት ከልብ አልሐምዱሊላህ ለማለት በቂ ነው። የሁለት አይኖችን ኒዕማ መሰጠት ብቻ ዱንያን ከሚሞላ ሀብት በብዙ እጥፍ የሚሻል ነው። አንዱ የአላህ ኒዕማ በሙሉ ዱንያ ሊካስ አይችልም። ሁለት አይኖቼን ሁለት እግሮቼን ወስዳችሁ የዱንያን የዓለምን ሁሉ ሀብት ስጡኝ የሚል አእምሮ ጤነኛ የሆነ ማንም የለም። ይሄ ሁሉ የተሰጠ ያለው ከአላህ ነው። እኛ ግን ከምስጋናው ተዘናግተናል። ቀልባችን አላህን በሚገባ ካወቀ በኢማን ከተሞላ የአላህን ጸጋ የአይን ልባችን ማየት ይችላል። ልባችን ከኢማን ባዶ ሲሆን ለአላህ ያለን እውቀት አናሳ ሲሆን ነው የአላህን ጸጋዎች ማየት የሚሳነን። ዘውትር በአይነ ህሊናው በልቡ አይን የአላህን ጸጋ የሚያይ ለሱ የሰጠውን ጸጋ ለሰው ልጆች በሙሉ የሰጣቸውን ጸጋ ኒዕማ የሚያይ ሰው ከጌታው ጋር ያለው ጸባይ ያማረ የተስተካከለ ይሆናል። አላህ የሰጠውን ኒዕማ አላህ በሚወደው መልኩ ይጠቀማል። የአላህን ጸጋ ከማመስገን አንዱ
የአላህን ጸጋ የሰጠንን ኒዕማ ከምንጠብቅባቸው ነገሮች አንዱ ጸጋው ከአላህ መሆኑን መናገር፣ በልብ ማመን፣ በምላስም መናገር። ሰፊ ሀብት ስለሰጠኝ ችግር ላለባቸው ከኔ ለሚጠብቁ እሰጣለሁ፣ ዓመት ጠብቄ ዘካ አወጣለሁ፣ የተቸገረን እረዳለሁ ስንል አላህ በሰጠን እውቀት የሰው ልጆች ጌታቸውን እንዲያውቁ ስናደርግ፣ በሰጠን ተሰሚነት የሰዎችን ችግር ለመፍታት ስንጥር ኒዕማው ይጠበቃል። ይሄን እንድናደርግ አላህ ተባረከ ወተዓላ አዞናል። ደጋግ ቀደምቶችም አድርገዋል። ሱለይማን ዓለይሂ ሰላም የተለያዩ ጸጋዎችን አላህ ሰጥቷቸው ነበር። ሁሉን ነገር አግርቶላቸው ነበር። ከሰው አልፎ ሸይጣኖች ሁሉ ሰራተኛ ሆነው ያገለግሏቸው ነበር። በሰው ልጅ አቅም ማይሰራን ስራ ጂኒዎች ይሰሩላቸው ነው። አሽከር ሆነ። ሩቅ ሀገር ያለችን የመን ሀገር የነበረችን ንግሥት ዙፋኗን በቅጽበት አንስቶ ያመጣላቸው ሰውም ተገኝቶ ነበር። ልዩ አላህ በሰጣቸው ባገራላቸው ኃይል የሳምንታት መንገድን በቅጽበት አይናቸውን ከድኖ እስኪገልጡ ድረስ የሰባ ዙፋን አጠገባቸው ቁጭ ብሎ አይተዋል። ይሄን ባዩ ጊዜ ፈለማ ረአሁ ሙስተቅረን ዐንደሁ ቃለ ሃዛ ሚን ፈድሊ ረቢ ሊየብሉወኒ አሽኩሩ አም አክፉር። ይሄ የጌታዬ ችሮታ ነው፣ የጌታዬ ስጦታ ነው፣ የጌታዬ ጸጋ ነው፣ ሊፈትነኝ ነው፣ ሊሞክረኝ ነው። ይሄን ሁሉ ሰጥቶኝ አመሰግናለሁ ወይስ እክዳለሁ፣ በራሴ እተማመናለሁ የሚለውን ጌታ አላህ እኔን ሊፈትንበት በተጨባጭ በተግባር ባሪያነቴን አመስጋኝነቴን ሊለይበት ነው ያደረገው። እሳቸውም ጌታቸውን አመስግነዋል። ሃዳ ሚን ፈድሊ ረቢሃ፣ እኔ ትልቅ ንጉሥ ስለሆንኩ ነው ሁሉ ነገር የታዘዘኝ፣ የዓለም ንጉሶች የፈሩኝ፣ ጂኒዎች ያገለገሉኝ አላሉ። ሃዳ ሚን ፈድሊ ረቢ። ሙሳም ዓለይሂ ሰላም ቃለ ረቢ ቢማ አንዐምተ ዐለየ ፈለን አኩነ ظሂረን ሊልሙጅሪሚን። ጸጋህን ኒዕማህን ሰተኸኛል፣ በሰተኸኝ ኒዕማ ለግፈኞች ለበዳዮች አጋዥ ረዳት አልሆንም፣ ለአቅመ ደካሞች ነው ረዳት የምሆነው። በሰጠኸኝ ኒዕማ፣ በሰጠኸኝ ጉልበት፣ በሰጠኸኝ እውቀት አንተ የምትወደውን ነው ማደርገው። ጉልበቴን፣ አቅሜን፣ ልዩ ተሰጥኦዬን አንተ ለምጠላው ነገር አላውለማ። ነቢም ዓለይሂ ሰላቱ ወሰላም እኛን ሲያስተምሩ ዝናብ ሲዘንብ ዝናብን ስናይ ሙጢርና ቢፈድሊላሂ ወረሕመቲሂ እንድንል አስተምረው። ምንጊዜም ዝናብ ዘንቦ ስናይ በአላህ ረሕመት፣ በአላህ እዝነት፣ በአላህ ችሮታ ነው የዘነበለን እንድንል ታዘብ። አማ ቢኩም ሚን ኒዕመቲን ፈሚነላህ ነው። ቅንጣት እንኳ ለምን አትሆንም? አንዲት ጸጋ እናንተ ጋር ያለች የተገኘችው ከአላህ ዘንድ ነው። ትንንሹን እንኳን እንድናስታውስ ከአላህ ነው እንድንል አላህ እያዘዘን። እኔ በምን አቅሜ ላ ሐውለ ሊ ወላ ቁወ ኢላ ቢላህ፣ አንዳችን ነገር የማድረግ አቅም ብልሃት ጉልበት የለኝም አላህ አግዞኝ እንጂ አላህ ብልሃቱን ሰጥቶኝ እንጂ ልንል ልንተናነስ፣ ያለን እንዲጠብቅልን የጎደለን እንዲጨምርልን ልንጠይቀው፣ የሰጠንን ኒዕማ በአግባቡ ልንይዝ ልናመሰግነው ይገባል። በተቃራኒው የአላህን ኒዕማ ችላ ማለት በራስ መደነቅ አላህን ያስቆጣል፣ አኺራም ዱንያም ላይ ያስቀጣል። ፊርዓውን አለይሰ ሊ ሙልኩ ሚስራ ወሃዚሂ ልአንሃሩ ተጅሪ ሚን ተሕቲ አል። ሙሳን ተዉት፣ ወደ አላህ ያላችሁ ነው፣ ከኔ ውጭ ሌላ አምላክ የለም። አታዩም እንዴ የግብፅ ምንጮች ከኔ ስር ነው የሚፈሱት፣ ምድር በሙሉ የኔ ናታ። አላህ ተባረከ ወተዓላ ተቆጣው። ፈአኸዘሁ ላሁ ነካለ አልአኺረቲ ወልኡላ ኢነ ፊ ዛሊከ ለዒብረተን ሊመን የኽሻህ። ትርፍ ቃል በመናገሩ በመፎከሩ አላህ ላይ በመኩራራቱ ምድር የኔ ናት፣ ወንዞች የኔ ናቸው፣ ከኔ ውጭ ሌላ አምላክ የለም በማለቱ የአላህን ጸጋ በመካዱ የአላህን ኒዕማ ወደ ራሱ በማስጠጋቱ አላህ ተቆጣው፣ ብርቱ ቅጣትንም ቀጣው። የእሱ አጋዥና አማካሪ ቃሩንም ነበረ። አላህ ሰፊ ሀብትን የሰጠው ቃለ ኢነማ ኡቲቱሁ ዐላ ዒልሚን ዒንዲ አለ። የካዝናዎቹን ቁልፍ ብቻ ለማንሳት ፈርጠምጠም ያለ ጡንቻ ያላቸው ጉልበተኛ የሆኑ በዛ ያለ ቁጥር ያላቸው ሰዎች ነበር የሚያነሱት። የወርቅ ጫማ ነበር የሚያደርገው፣ የወርቅ ልብስ ነበር የሚለብሰው፣ ሲሄድ ይኮራ ነበር። ከዕለታት አንድ ቀን እየተንቀባረረ የኩራት እርምጃን እየተራመደ ከቤቱ ወጣ። ሞኝ የሆኑ ሰዎች ያ ለይተ ለና ሚስለ ማ ኡቲየ ቃሩና፣ ምነው ለእኛም የቃሩን አይነት ጸጋ በተሰጠና ቀኑ። ሌሎች ደግሞ ወይለኩም አሏቸው፣ ወዮላችሁ ንቁ፣ ሰዋቡላሂ ኸይሩን ሊመን አመነ፣
ቃሩን ጋር የምታዩት ጊዜያዊ የሚረግፍ ጌጥ ነው፣ ብልጭልጭ ነው። አላህ ዘንድ ያለው ተዋብ ጀዛ ምንዳ የጀነት ሽልማት ላመነና መልካም ሥራ ለሰራ ዛሬ ዱንያ ላይ ለቃሩን ከተሰጠው የተሻለ ነው። ከዛ ቃሩንን መከሩት፣ አላህን ፈራ፣ አትኩራ፣ አላህ ከሰጠህ መልካም ነገር ስጥ። ደግሞ ከዱንያ ይዘሃት የምትወጣዋን ድርሻህን አትርሳ። ከዱንያ ያንተ ድርሻ የምትኮራበት ወርቅ፣ ፎቅ፣ ጥቅማ ጥቅም አይደለም። ከዱንያ ያንተ ድርሻ አንድ ከፈንና መልካም ሥራ ብቻ ነው። ስለዚህ ወላ ተንሰ ነሲበከ ሚነ ዱንያ። አሁን ላይ የምትኮራበት ሁሉ ስትሞት እዚሁ ነው የሚቀረው። ከዱንያ ያንተ ድርሻ ሁለት ነገር ብቻ፣ ከፈንና መልካም ሥራ። መልካም ሥራህን አብዛ። ዛሬ በወርቅ አምረህ እየኮራህ እንደሄድክ አትኖርም። አንድ ቀን ከፈን ትለብሳለህ። ነገ እኮ በከፈን እጠቀለላለሁ እሸፈናለሁ በል። ነገ እኮ ከዱንያ ስወጣ ወርቁን ዶላሩን ይዤ አልወጣም መልካም ሥራ ነው ይዤ የምወጣው በል ሲሉት ቃለ ኢነማ ውቲቱ ዐላ ዒልሚን ዒንዲ፣ ይህን ገንዘብ የተሰጠኝ እኔ ዘንድ ባለ እውቀት ነው ያገኘሁት፣ የላቤ ነዋ፣ ለፍቼ ጥሬ ግሬ ነው ያገኘሁት፣ አላህ ሰጥቶኝ አይደለም። ወዲያውኑ አላህ ተቆጣ። ፈኸሰፍና ቢሂ ወቢዳሪሂ አልአርድ። ይሄም በማለቱ አላህን አስቆጣ። የአላህን ጸጋ ወደ ራሱ በማስጠጋት ሲመከር ባለም ማስታወስ አልሐምዱሊላህ ባለም ማለቱ አላህ ተቆጥቶ ምድር ተሰንጥቃ ዋጠችው። እስከ ቅያማ ቀን ድረስ ወደ ታች የወረደ ነው ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። እስካሁን እየተሰቃየ ነው። ቃሩን ያለው በሙሳ ዘመን፣ በሙሳና በነቢይ መሃል ከሺህ ዓመት በላይ ብዙ መቶ ዓመቶች አሉ። ይሄን ሁሉ ጊዜ ገና እስከ ቅያማ ቀን ድረስ ወደ ታች የወረደ ነው በኩራቱ ምክንያት፣ የአላህን ጸጋ በማስተባበሉ ምክንያት። አሁንም የቃሩን የፍርዓውን አይነት ባህሪ ያላቸው ሰዎች አሉ። አላህ የሰጣቸውን ኒዕማ መኩራሪያ የሚያደርጉ በብልሃታቸው በጉልበታቸው ያገኙ የሚመስላቸው። አላህን ተባረከ ወተዓላ ካላመሰገንን እሱ የሰጠንን ጸጋ ወደ ራሳችን ካስጠጋን ኒዕማው ቶሎ ይጠፋል። ኒዕማ የሚታሰረው እኛ ጋር እንዲቆይ የምናደርገው አላህን በማመስገን በቃልም በተግባርም በልብም ሁሌ በልባችን ይሄ እኮ የጌታ ስጦታ ነው ልንል፣ በመላሳችንም ይሄን ልንደጋግም አልሐምዱሊላህ ልንል፣ በተግባርም አላህን ልናመሰግን ከሰጠን ልንሰጥ፣ በሰጠን ኒዕማ የእውቀት የጉልበት ሌሎችም ችሎታዎች አላህ በሰጠን ነገሮች ለሰው ልጅ ለሀገር ለዲን የሚጠቅምን ነገር በማድረግ ኒዕማውን ልናስር ይገባናል። ኒዕማ የሚታሰረው እኛ ጋር እንዲቆይ የምናደርገው አላህን በማመስገን። ሁለተኛ ከወንጀል በመራቅ። ወንጀል የጸጋዎች እሳት ነው። አንድ ሰው አላህ ኒዕማ ሰጥቶት ወንጀል ከሰራ የሚሰራው ወንጀል ኒዕማውን ጸጋውን ያቃጥልበታል፣ ያሳጣዋል። ኒዕማ የሚጠበቀው አንድም አላህን በመታዘዝ ከወንጀል بمراكن بارك الله لي ولكم في القرآن العظيم ونفعني وإياكم بما فيه من الآيات والذكر الحكيم. أقول قولي هذا وأستغفر الله لي ولكم ولسائر المسلمين من كل ذنب وخطيئة فاستغفروه إنه هو الغفور الرحيم والبر الكريم. الحمد لله على إحسانه والشكر له على توفيقه وامتنانه، وأشهد أن لا إله إلا الله وحده لا شريك له تعظيما لشأنه، وأشهد أن محمدا عبده ورسوله الداعي إلى رضوانه صلى الله عليه وعلى آله وأصحابه وإخوانه وسلم تسليما كثيرا. أما بعد كتللك الله لسول جوج كستاتشو تقا وچاندو يتين النت يعافيا تقان يسولج براسو ببيت سبوچو بوداجوچو بزمدوچو አላህ ዓፊያን በማጣት ካልፈተነው ሙሉ ሰውነቱን አቅሉን ጤነኛ ካደረገለት ትልቅ ኒዕማን ሰጥቶታል፣ ትልቅ ጸጋን ሰጥቶታል። የነቢዩ አጎት ዓለይሂ ሰላቱ ወሰላም ወረዲየላሁ ዐን አሚሂ ደጋግሞ ነቢ ጋር መጥቶ ዱዓ አስተምረኝ አላቸው። ሁሌም ዱዓ አስተምረኝ ሲላቸው ያ ዐመ ረሱሊላህ አንተ የነቢዩ አጎት ሆይ አላህን ዓፊያ ጠይቀዋል። ሌላም ጊዜ ሲጠይቃቸው አስተምረኝ ጥሩ ዱዓ ሲላቸው አላህን ዓፊያ ጠይቀ፣ ድጋሜ መጥቶ ሲጠይቃቸው አላህን ዓፊያ ጠይቃል። ዓፊያ ማለት ከሚጠሉት ነገር ሁሉ ውስጥን ከሚረብሽ ነገር ሁሉ ነፃ ሆኖ መኖር ማለት። በአዱንያም በአኼራ ዓፊያ አገኘ ማለት አንድ ሰው ከሚረብሸው ከሚያስቸግረው ሰላም ከሚያሳጣው ነገር ነፃ ሆነ ማለት፣ ከጀሃነም እሳት ዳነ ማለት። በዱንያ ከወንጀል አላህ ከሚጠላው ነገር ከኩፍር ከሽርክ ከቢድዓ ራቀ ማለት። ዓፊያን ስጠን ስንል ይሄን ሁሉ ያካትታል። ከዓፊያ አንዱ የሰውነት ዓፊያ ከስጋዊ በሽታ ከውስጥ ከመንፈሳዊ በሽታ ህመም መዳን ማለት። አላህ ተባረከ ወተዓላ በሰውነቱ በአካላቱ ሙሉ ዓፊያን የሰጠው ሰው አላህን ተባረከ ወተዓላ ሊያመሰግን፣ ዓፊያን ከሚያናጉ ነገሮች ሊርቅ ሊጠነቀቅ ይገባል። የሰጠውን ዓፊያ ደግሞ በኸይር ነገር ሊጠቀመው ይገባል። ሳትታመም በፊት የጉልበት ዒባዳዎችን አብዛ። የጾም ዒባዳ፣ የሌሊት ሶላት ዒባዳ፣ ተራሩጦ የሚሰሩ ሰው የሚረዱባቸው የሥራ አይነቶችን በመስራት
ጊዜህን አሳልፈው ሳትታመም በፊት የሰው ልጆች ሲያዙ ሲታመሙ ያኔ ደህና በሆንኩበት ጊዜ መልካም ሥራ በሰራሁ ይላል። ሀብት ባለህ ጊዜ አላህ ከሰጠህ ኒዕማ ቀንሰህ ኸይር ሥራ። ነገ ገንዘብን ስታጣው ያኔ ያለኝ ሰርቼ በነበረ ትላለህ። ክፍት ጊዜ ያለህ ኸይር ሥራ፣ ጊዜ ስታጣ ስትያዝ በተለያዩ ነገሮች ስትጠመጥ ያኔ ክፍት ጊዜ ኖሮኝ ያወራሁ የተኛው በማሳልፈው ጊዜ ቁርአን ደጋግሜ ቀርቼ ባኸተምኩ ባሐፈዝኩ ለኸይር ሥራ በተንቀሳቀስኩ